እሺ አሁን እዚህ ጋር ምንድነው ብዙዎች በጣም ትልቁ ችግር በስልክ አሁንም በጣም ብዙ ሰው ሰማለሁ በስልክ ገንዘብ አይሰራም እንዴት ገንዘብ ማግኘት ይቻላል እንዴት በስልኬ ገንዘብ ማምጣት እችላለሁ ይቻላል የማይቻል ነገር የለም እናንተ አይቻልም ብላችሁ ካመናችሁ ካሰባችሁ አይቻልም ምንም ጥያቄ የለውም ነገር ግን ይቻላል እውነት የምነግራችሁ ለምን መሰላችሁ እኔ ትላንት ጧት ከአንድ አመት ከ6 ወር በፊት ሲጀምረው ይሄን መተግበሪያ ጓደኞቼ ቤተሰቦቼ በእውነት ነው የምነግራችሁ ይሄ አያዋጣም ይቅርብህ ትከስራለህ ጊዜን ዋጋህን ቤተሰብህን ታጣለህ ነበረ የነሱ ዛሬ ደግሞ ሌላ ነው ዛሬ ምን አጋጠመኝ መሰላችሁ ከሳምንታት በፊት እንዳጋጣሚ ሆኖ ወደ ነበርኩበት ቦታ እሄዳለሁ ከዚህ በፊት ስሰራበት የነበረ ባንክ ሰራ ስለነበር ከዛ ስሰራበት የነበረ ቦታ ላይ እሄዳለሁ እና አንደኛው ጓደኛዬን አገኘሁት በእውነት ነው የምነግራችሁ ዛሬ በቃ ምንም የማይታመን ነው አለ እንዴት ልጀምር አስቡት ትላንትና እኔ ስጀምር ለምኜዋለሁ እዚህ ስራ ላይ ስጀምር ለምኜዋለሁ ሰው የማይቻል የሚመስለን ተችሎ ሲታይ ደግሞ በቃ ማለት የምንገባበት የምንወጣበት የሚጨንቀን ሰዎች አለን ኖ ያገኛችሁትን እድል ተጠቀሙ በእውነት ነው የምነግራችሁ እድል አንዴ ነው አይደገምም ስለዚህ ይሄ መልካም እድል ነው በተለይ ደግሞ አሁን ላይ ደግሞ አብዛኞቻችን ኢትዮጵያ ላይ ያለን ሰዎች እናውቀዋለን ምን ያክል ኑሮ በጣም ጫና እንዳለብን ምን ያክል ኑሮ ከባድ እንደሆነ የሰው ልጅ በደሞዝ ራሱን ማስተዳደር በጣም ከባድ ነው አይደለም ዝም ብሎ ስራ አጥ ሆኖ ተቀምጦ ይቅርና በደሞዝ ምን ያክል ከባድ እንደሆነ እናውቀዋለን ሁላችንም ስለዚህ ይሄን መልካም እድል ተጠቀሙበትና ህይወታችሁን ቀይሩ ሀላ ቮይስ ቻት ኮሚኒቲ አፕን አውርዱት ዛሬውኑ ጀምሩት ምንም አይነት ጊዜ አታባክኑ ጊዜያችሁን ያልሆነ ቦታ ላይ አታባክኑ ቲክታክ ስክሮል ያረጋችሁ ከማየት ኳስ ያላችሁ ከማየት ማለት እኔ ኳስ ጠል ወይም ቲክታክ ጠልሁኛ አይደለም ሌላ ነገር እንዳይመስልብኝ ነገር ግን ለእናንተ ይጠቅማችኋል በእውነት ነው የምነግራችሁ ገንዘብ እየሰራችሁ ብታዩ መልካም ነው እኔ ዛሬ ቲክታክ ኳስ ምናምን ባይ አላይም አልወድም ነገር ግን ባይ ገንዘብ እየሰራው ነው አስቡ አያችኋ ገንዘብ እየሰራው ራሴን እያስተዳደርኩ ቤተሰቦችን እያስተዳደርኩ እየመራሁኝ ነው ሰው እናንተም ይሄን መልካም አጋጣሚ ተጠቀሙበት ይሄን ለማለት ነው ወዳችኋለሁ